ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ቀርብ ያለው ብርታዊት ግርማይ ነኝ። የአርበኞች ግንቦት 7 ከፍተኛ ወታደራዊ ኮማንደር ሻለቃ መሳፍንት ጥጋቡ ማክሰኞ በአማራ ክልል ሰሜን ጎንደር ዞን ስር በሚገኝ አካባቢ ከመንግስት ወታደሮች ጋር በተካሄደ ውጊያ እጅ ለመስጠት የራሱን ህይወት መስዋዕት አደረገ። ገብርዬ በሚል የትግል ስሙ የሚታወቀው ኮማንደር ሻለቃ መሳፍንት ከ3 ሳምንት በፊት ወደ ኢትዮጵያ የዘለቀ አንድ ወታደራዊ ክንፍን ይመራ እንደነበር የትግል አጋሮቹ ለኢሳት ተናግረዋል። መሳይ መኮንን ተጨማሪ አለው። በአርማጮ አብደራፊ አካባቢ በታንኮች በታገዘው የዋስ ሰራዊት ጋር በተደረገው ከባድ ጦርነት ላይ ተሳተፈው ሻለቃ መሳፍንት ጥጋቡ በህይወት ሊይዙት ከፍተኛ ዘመቻ ላይ ከነበሩት የህዋት ሰዎች እጅ ከመውደቁ በፊት ራሱን ማጥፋቱን በውጊያ ላይ የነበሩ የትግል አጋሮቹ ከላኩት መረጃ ለማወቅ ተችሏል። ትላንት ጧት የነበረው ውጊያ በህዋት በኩል በሜካናይዝድ ደረጃ በታንኮችና በከባድ መሳሪያዎች የታገዘ እንደነበረ የጠቀሱት የትግል አጋሮቹ ከብርቱ ውጊያ በኋላ ሻለቃ መሳፍንትን ለመያዝ ያደረጉት ጥረት አልተሳካም። ሻለቃ መሳፍንት ወይም ገብርዬ በአርበኞች ግንቦት 7 ውስጥ ከፍተኛ ወታደራዊ አቅም ካላቸው ኮማንደሮች አንዱ የነበረ በውጊያ ብቃቱ በጀግንነቱ በጠላትም ዘንድ በሚገባ የሚታወቅ መሆኑን ከትግል አጋሮቹ ለመረዳት ተችሏል። የኢትዮጵያን ህዝብ ለነጻነት ለማብቃት ሲል ከሚኖርበት አውሮፓ ሉክዘምበርግ ወደ ኤርትራ በረሃብ መሄዱንም በአንድ ወቅት ለኢሳት መግለጹ ይታወሳል። ወደ አውሮፓ ወደ አሜሪካ ሄዶ መኖር ማለት እንደ ትልቅ ስኬት የሚታይበት ሁኔታ ነው ያለው። ያም እንደተባለው የግል ኑሮን ከአሰብነ የተባለው ነገር እውነት ነው ማለት ይቻላል። በአጠቃላይ ግን ሀገርን ግምት ውስጥ አስገብተን ከሆነ የምናስበው ያ እንደገና በሐዘን በስቃይ በናፍቆት ከዚያም ባለፈ በጸጸትና በቁጭት የተሞላ ኑሮ ስለሆነ ይህንን ህይወት እኔ አልመረጥኩትም። አንደኛ፣ ሁለተኛ ደግሞ ይህንን አይነት ችግር ያመጣው ስርዓት እንዲመጣ ተሳታፊ ስለነበርኩ በዚህ ታሪክ ተጠያቂ መሆን የለብኝም የሚል እምነት ስላለኝ ወደዚህ መጥቼ ለመታገል ቆረጥኩ ማለት ነው። ሻለቃ መሳፍንት ጥጋቡ ገብርዬም ለህዋት ሰራዊት እጅ አልሰጥም በማለት በጀግንነት ራሱን በመግደል መስዋዕት ቢሆንም እየመራ የነበረው ወታደራዊ ቲም ወደ ታቀደው ስፍራ በመጓዝ ቦታ መያዙንም ለመረዳት ተችሏል። ካለፉት 3 ሳምንታት ወዲህ አርበኞች ግንቦት 7 ንቅናቄ በተለያዩ የሰሜንና ደቡብ ጎንደር አካባቢዎች ከህዋት ሰራዊት ጋር ውጊያ እያደረገ ቦታዎችን እያያዘ እንደሆነ ሲገለጽ መቆየቱ ሰሞኑንም ንቅናቄው በተመሳሳይ የተለያዩ ወታደራዊ ጥቃቶችን እያደረሰ እንደሆነ በመገለጽ ላይ ነው። አርበኞች ግንቦት 7 ንቅናቄ በተለያዩ ግንባሮች በመግባት ከህዝቡ ጋር ሆኖ ህወሓት ከሚመራው መንግስት ጦር ጋር ፍልሚያ መቀጠሉን የሚደርሱን መረጃዎች ያመለክታሉ። ተመልካቾቻችንና አድማጮቻችን በዚህ በአማራ ክልል ሰሜን ጎንደር ዞን ስር በመንግስትና በአርበኞች ግንቦት 7 ኃይሎች በመካሄድ ላይ ያለውን ውጊያ በተመለከተ መረጃዎች እንደደረሱን ይዘን እንደምንቀርብ ከወዲሁ እንገልጻለን። በቅርቡ በኢትዮጵያና በኬንያ ድንበር አካባቢ የተካሄደ ግጭትን ተከትሎ የሁለቱ ሀገራት ተወካዮች በኬንያ ሞምባሳ ከተማ የጸጥታና ደህንነት ውይይት ማካሄድ ላይ መሆናቸው ተገለጸ። ኢትዮጵያ የኦሮሞ ነጻነት ግንባር ኦነግ ታጣቂዎችን ለመያዝ በሚል በተደጋጋሚ የኬንያ ድንበርን እየጣሰች መግባቷ በኢትዮጵያና በኬንያ መካከል ዲፕሎማሲያዊ አለመግባባት መፍጠሩን የሀገሪቱ መገናኛ ብዙሃን ዘግበዋል። ባለፈው ወር የኬንያ ድንበር ጥሰው የገቡ የኢትዮጵያ ወታደሮች 6 የኬንያ ፖሊሶችን አግተው የነበረ ሲሆን ሀገሪቱ ድርጊቱን በመቃወም ወታደሮቿ በድንበር አካባቢ አሰማርታ መቆየቷን ዴይሊ ኔሽን ጋዜጣ ዘግቧል። ሁለቱ ሀገራት በድንበር ዙሪያ ያላቸው አለመግባባት እየተባባሰ መምጣቱን ተከትሎ ከ60 የሚበልጡ የኢትዮጵያና የኬንያ መንግስት ተወካዮች በጉዳዩ ዙሪያ በሞምባሳ እየመከሩ መሆኑን ጋዜጣው አመልክቷል። የኬንያ የሀገር ውስጥ ሚኒስትር የሆኑት ኪኬ ሴሪ ሁለቱ ሀገራት በተለያዩ ጊዜያት የድንበር ግጭቶችን እልባት ለመስጠት ስምምነቶችን ሲፈራረሙ ስምምነቶቹ ተግባራዊ በማድረጉ ረገድ ውጤት ሊያመጣ አለመቻሉን አስረድተዋል።
ሁለቱ ሀገራት እንደ ፈረንጆቹ አቆጣጠር በ1970 የደረሱት የድንበር ስምምነት ዳግም ለማጤን አስፈልጎ እንደነበር ገልጸዋል። ይሁንና ሚኒስቴሩ ስምምነቱን አስመልክቶ ዝርዝር መረጃን ከመስጠት ተቆጥበዋል። የጋራ ጥቅሞቻችንን ለማስጠበቅ ይረዳ ዘንድ የተደረሱ ስምምነቶችን በተደጋጋሚ ማጤን ይኖርብናል ሲሉ የኬንያው የሀገር ውስጥ ጉዳይ ሚኒስቴር አክለው ተናግረዋል። ሁለቱ ሀገራት 811 ኪሎ ሜትር የሚገመት የድንበር ግዛት የሚያዋስናቸው ሲሆን በእስካሁኑ ሂደት 43 ኪሎ ሜትር የሚሸፍነው ይዞታ ብቻ መቃኘት እንደቻሉ ተገልጿል። የተቀሩ አዋሳኝ ድንበሮችን ለመመርመር ከ40 ዓመት በላይ እንደሚፈጅ የኬንያ ባለስልጣናት ለዴሊ ኔሽን ጋዜጣ አስረድተዋል። የአሜሪካና የብሪታንያ ባለስልጣናት ከኢትዮጵያ እንዳይወጡ የተደረጉና በአውሮፕላን ውድድር ላይ የነበሩ የተለያዩ ሀገራት ዜጎች እንዲለቀቁ ውይይት በማድረግ ላይ መሆናቸውን ሐሙስ አስታወቁ። የተለያዩ ሀገራት ዜግነት ያላቸው እነዚሁ ቁጥራቸው ያልተገለጸ ፓይለቶች አፍሪካን በሚሸፍን የአውሮፕላን ውድድር ላይ እንደነበሩ አዘጋጆች ለመገናኛ ብዙሃን ገልጸዋል። የውድድሩ አዘጋጆች ረቡዕ አንድ ብሪታንያዊ ፓይለት ከሱዳን ወደ ጋምቤላ ክልል በመጓዝ ላይ እንዳለ ደብዛው መጥፋቱን አስታውቆ እንደነበር መዘገባችን ይታወሳል። ይሁንና ቪንቴጅ ኤር ራሊ የተሰኘው የውድድር አዘጋጅ 10 የአፍሪካ ሀገራትን በሚሸፍን ጉዞ ላይ የነበሩ ሁሉም የፓይለቶች ቡድን በኢትዮጵያ የጋምቤላ ክልል አርፈው ከክልሉ እንዳይወጡ መደረጉን እንደገለጸ ዘጋርዲያን ጋዜጣ በዘገባው አመልክቷል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በበኩሉ 20 ቀላል የሲቪል አውሮፕላኖች ከሱዳን ተነስተው የኢትዮጵያን ድንበር አቋርጠው መግባታቸውን አረጋግጠዋል። ፓይለቶቹ በአሁኑ ወቅት ማንነታቸውና ድንበር የመጣሳቸው ምክንያት እየተጣራ ነው ሲል ባለስልጣኑ ለመንግስት መገናኛ ብዙሃን ገልጿል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የፓይለቶቹን ደህንነት ለማረጋገጥ ከመንግስት ባለስልጣናት ጋር እየተወያየ መሆኑን እንዳስታወቀ አሶሺየትድ ፕሬስ ዘግቧል። ከጋምቤላ ክልል እንዳይወጡ ተደርገዋል የተባሉት የፓይለቶቹ ቁጥር ይፋ ያልተደረገ ሲሆን የአሜሪካ፣ የብሪታንያ፣ የአየርላንድና የሌሎች ሀገራት ዜጎች በቡድኑ ውስጥ እንደሚገኙ ታውቋል። 10 የአፍሪካ ሀገራትን በሚሸፍነው የአውሮፕላን በረራ ውድድር ላይ የነበሩ ፓይለቶች ከግሪክ መነሻቸውን አድርገው ወደ ደቡብ አፍሪካ የማቅናት እቅድ እንደነበራቸው አዘጋጆቹ ይገልጻሉ። የፓይለቶቹ ቡድን በጋምቤላ ክልል በቁጥጥር ስር በዋሉ ጊዜ የግል ኮምፒውተሮቻቸውን ጨምሮ የእጅ ስልኮቻቸው በጸጥታ ኃይሎች እንደተወሰደባቸው አዘጋጆቹ ለመገናኛ ብዙሃን አስረድተዋል። በበረራ ውድድር ላይ ከነበሩ ሲቪል አውሮፕላኖች በተጨማሪ 2 ሄሊኮፕተሮችና 6 ዘመናዊ አውሮፕላኖች የተለያዩ ቁሳቁሶችን በመያዝ አብረው ይጓዙ እንደነበር ለመረዳት ተችሏል። ይሁንና እነዚሁ ድጋፍ ሰጪ ሄሊኮፕተሮችና አውሮፕላኖች በጋምቤላ ክልል ይሁኑ አይሁኑ የታወቀ ነገር የለም። ውድ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪ የሰዓት ዝግጅቶች ጋር መልካም ቆይታ። ስምምነቶችን በተደጋጋሚ ማጤን ይኖርብናል ሲሉ የኬንያው የሀገር ውስጥ ጉዳይ ሚኒስቴር አክለው ተናግረዋል። ሁለቱ ሀገራት 811 ኪሎ ሜትር የሚገመት የድንበር ግዛት የሚያዋስናቸው ሲሆን በእስካሁኑ ሂደት 43 ኪሎ ሜትር የሚሸፍነው ይዞታ ብቻ መቃኘት እንደቻሉ ተገልጿል። የተቀሩ አዋሳኝ ድንበሮችን ለመመርመር ከ40 ዓመት በላይ እንደሚፈጅ የኬንያ ባለስልጣናት ለዴሊ ኔሽን ጋዜጣ አስረድተዋል። የአሜሪካና የብሪታንያ ባለስልጣናት ከኢትዮጵያ እንዳይወጡ የተደረጉና በአውሮፕላን ውድድር ላይ የነበሩ የተለያዩ ሀገራት ዜጎች እንዲለቀቁ ውይይት በማድረግ ላይ መሆናቸውን ሐሙስ አስታወቁ። የተለያዩ ሀገራት ዜግነት ያላቸው እነዚሁ ቁጥራቸው ያልተገለጸ ፓይለቶች አፍሪካን በሚሸፍን የአውሮፕላን ውድድር ላይ እንደነበሩ አዘጋጆች ለመገናኛ ብዙሃን ገልጸዋል። የውድድሩ አዘጋጆች ረቡዕ አንድ ብሪታንያዊ ፓይለት ከሱዳን ወደ ጋምቤላ ክልል በመጓዝ ላይ እንዳለ ደብዛው መጥፋቱን አስታውቆ እንደነበር መዘገባችን ይታወሳል። ይሁንና ቪንቴጅ ኤር ራሊ የተሰኘው የውድድር አዘጋጅ 10 የአፍሪካ ሀገራትን በሚሸፍን ጉዞ ላይ የነበሩ ሁሉም የፓይለቶች ቡድን በኢትዮጵያ የጋምቤላ ክልል አርፈው ከክልሉ እንዳይወጡ መደረጉን እንደገለጸ ዘጋርዲያን ጋዜጣ በዘገባው አመልክቷል። የኢትዮጵያ ሲቪል አቪዬሽን በቅርቡ በኢትዮጵያና በኬንያ ድንበር አካባቢ የተካሄደ ግጭትን ተከትሎ የሁለቱ ሀገራት ተወካዮች በኬንያ ሞምባሳ ከተማ የጸጥታና ደህንነት ውይይት ማካሄድ ላይ መሆናቸው ተገለጸ።
ኢትዮጵያ የኦሮሞ ነጻነት ግንባር ኦነግ ታጣቂዎችን ለመያዝ በሚል በተደጋጋሚ የኬንያ ድንበርን እየጣሰች መግባቷ በኢትዮጵያና በኬንያ መካከል ዲፕሎማሲያዊ አለመግባባት መፍጠሩን የሀገሪቱ መገናኛ ብዙሃን ዘግበዋል። ባለፈው ወር የኬንያ ድንበር ጥሰው የገቡ የኢትዮጵያ ወታደሮች 6 የኬንያ ፖሊሶችን አግተው የነበረ ሲሆን ሀገሪቱ ድርጊቱን በመቃወም ወታደሮቿ በድንበር አካባቢ አሰማርታ መቆየቷን ዴይሊ ኔሽን ጋዜጣ ዘግቧል። ሁለቱ ሀገራት በድንበር ዙሪያ ያላቸው አለመግባባት እየተባባሰ መምጣቱን ተከትሎ ከ60 የሚበልጡ የኢትዮጵያና የኬንያ መንግስት ተወካዮች በጉዳዩ ዙሪያ በሞምባሳ እየመከሩ መሆኑን ጋዜጣው አመልክቷል። የኬንያ የሀገር ውስጥ ሚኒስትር የሆኑት ኪኬ ሴሪ ሁለቱ ሀገራት በተለያዩ ጊዜያት የድንበር ግጭቶችን እልባት ለመስጠት ስምምነቶችን ሲፈራረሙ ስምምነቶቹ ተግባራዊ በማድረጉ ረገድ ውጤት ሊያመጣ አለመቻሉን አስረድተዋል። ሁለቱ ሀገራት እንደ ፈረንጆቹ አቆጣጠር በ1970 የደረሱት የድንበር ስምምነት ዳግም ለማጤን አስፈልጎ እንደነበር ገልጸዋል። ይሁንና ሚኒስቴሩ ስምምነቱን አስመልክቶ ዝርዝር መረጃን ከመስጠት ተቆጥበዋል። የጋራ ጥቅሞቻችንን ለማስጠበቅ ይረዳ ዘንድ የተደረሱ ችግር ያመጣው ስርዓት እንዲመጣ ተሳታፊ ስለነበርኩ በዚህ ታሪክ ተጠያቂ መሆን የለብኝም የሚል እምነት ስላለኝ ወደዚህ መጥቼ ለመታገል ቆረጥኩ ማለት ነው። ሻለቃ መሳፍንት ጥጋቡ ገብርዬም ለህዋት ሰራዊት እጅ አልሰጥም በማለት በጀግንነት ራሱን በመግደል መስዋዕት ቢሆንም እየመራ የነበረው ወታደራዊ ቲም ወደ ታቀደው ስፍራ በመጓዝ ቦታ መያዙንም ለመረዳት ተችሏል። ካለፉት 3 ሳምንታት ወዲህ አርበኞች ግንቦት 7 ንቅናቄ በተለያዩ የሰሜንና ደቡብ ጎንደር አካባቢዎች ከህዋት ሰራዊት ጋር ውጊያ እያደረገ ቦታዎችን እያያዘ እንደሆነ ሲገለጽ መቆየቱ ሰሞኑንም ንቅናቄው በተመሳሳይ የተለያዩ ወታደራዊ ጥቃቶችን እያደረሰ እንደሆነ በመገለጽ ላይ ነው። አርበኞች ግንቦት 7 ንቅናቄ በተለያዩ ግንባሮች በመግባት ከህዝቡ ጋር ሆኖ ህወሓት ከሚመራው መንግስት ጦር ጋር ፍልሚያ መቀጠሉን የሚደርሱን መረጃዎች ያመለክታሉ። ተመልካቾቻችንና አድማጮቻችን በዚህ በአማራ ክልል ሰሜን ጎንደር ዞን ስር በመንግስትና በአርበኞች ግንቦት 7 ኃይሎች በመካሄድ ላይ ያለውን ውጊያ በተመለከተ መረጃዎች እንደደረሱን ይዘን እንደምንቀርብ ከወዲሁ እንገልጻለን። ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርብ ያለው ብርታዊት ግርማይ ነኝ። የአርበኞች ግንቦት 7 ከፍተኛ ወታደራዊ ኮማንደር ሻለቃ መሳፍንት ጥጋቡ ማክሰኞ በአማራ ክልል ሰሜን ጎንደር ዞን ስር በሚገኝ አካባቢ ከመንግስት ወታደሮች ጋር በተካሄደ ውጊያ እጅ ለመስጠት የራሱን ህይወት መስዋዕት አደረገ። ገብርዬ በሚል የትግል ስሙ የሚታወቀው ኮማንደር ሻለቃ መሳፍንት ከ3 ሳምንት በፊት ወደ ኢትዮጵያ የዘለቀ አንድ ወታደራዊ ክንፍን ይመራ እንደነበር የትግል አጋሮቹ ለኢሳት ተናግረዋል። መሳይ መኮንን ተጨማሪ ያለው በአርማጮ አብደራፊ አካባቢ በታንኮች በታገዘው የህወሓት ሰራዊት ጋር በተደረገው ከባድ ጦርነት ላይ ተሳተፈው ሻለቃ መሳፍንት ጥጋቡ በህይወት ሊይዙት ከፍተኛ ዘመቻ ላይ ከነበሩት የህወሓት ሰዎች እጅ ከመውደቁ በፊት ራሱን ማጥፋቱን በውጊያ ላይ የነበሩ የትግል አጋሮቹ ከላኩት መረጃ ለማወቅ ተችሏል። ትላንት ጧት የነበረው ውጊያ በህወሓት በኩል በሜካናይዝድ ደረጃ በታንኮችና በከባድ መሳሪያዎች የታገዘ እንደነበረ የጠቀሱት የትግል አጋሮቹ ከብርቱ ውጊያ በኋላ ሻለቃ መሳፍንትን ለመያዝ ያደረጉት ጥረት አልተሳካም። ሻለቃ መሳፍንት ወይም ገብርዬ በአርበኞች ግንቦት 7 ውስጥ ከፍተኛ ወታደራዊ አቅም ካላቸው ኮማንደሮች አንዱ የነበረ በውጊያ ብቃቱ በጀግንነቱ በጠላትም ዘንድ በሚገባ የሚታወቅ መሆኑን ከትግል አጋሮቹ ለመረዳት ተችሏል። የኢትዮጵያን ህዝብ ለነጻነት ለማብቃት ሲል ከሚኖርበት አውሮፓ ሉክዘምበርግ ወደ ኤርትራ በረሃብ መሄዱንም በአንድ ወቅት ለኢሳት መግለጹ ይታወሳል። ወደ አውሮፓ ወደ አሜሪካ ሄዶ መኖር ማለት እንደ ትልቅ ስኬት የሚታይበት ሁኔታ ነው ያለው። ያም እንደተባለው የግል ኑሮን ከአሰብነ የተባለው ነገር እውነት ነው ማለት ይቻላል። በአጠቃላይ ግን ሀገርን ግምት ውስጥ አስገብተን ከሆነ የምናስበው ያ እንደገና በሐዘን በስቃይ በናፍቆት ከዚያም ባለፈ በጸጸትና በቁጭት የተሞላ ኑሮ ስለሆነ ይህንን ህይወት እኔ አልመረጥኩትም። አንደኛ፣ ሁለተኛ ደግሞ ይህንን አይነት